ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ አዲስ ነገር አሳያችኋለሁ። ትኩረታችሁን ከእኔ ጋር በማድረግ ይህን ቪዲዮ እስከመጨረሻ ተከታተሉታላችሁ። ዛሬ ማሳያችሁ በእንግሊዘኛ ኤስ ፊደል ኤስ ብለን የምንጠራት እንግሊዘኛ ቃላት ምስረታ ላይ ሁለት አይነት ድምፅ አላት። ሁለት አይነት አወዛጋቢ ድምፅ አላት። ስ ድምፅ ወይም ራሷን የሚተካ ስ ድምፅ እና ሌላ ደግሞ ዝ የሚል ድምፅ ዝ ወይም ዜድ ሊተካ የሚችል ሁለት አይነት ድምፅ አላት። ስለዚህ አንድ በአንድ ምን እንደሚመስል አሳያችኋለሁ። እናንተ ትኩረታችሁን ከኔ ጋር በማድረግ ላይክ፣ ሼር እና ሰብስክራይብ በማድረግ ትኩረታችሁ እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲደርሳችሁ ትኩረታችሁን ከኔ ጋር አድርጉ። ተከታተሉኝ። እሺ አሁን እቺ በእንግሊዘኛ ፊደል የስ የምንላት ናት። አሁን ምን አይነት ድምፅ ነው ያላት? ስ ድምፅ እና ዝ ድምፅ አላት። ዝ የሚል ድምፅ አላት። ስለዚህ እስኪ ምሳሌ እየሰጠነ መቼ ነው ስ ድምፅ ያላት መቼ ነው ዝ ድምፅ የሚኖራት የሚለውን አሳያችኋለሁ ማለት ነው። አብዛኛውን ጊዜ ወይም በዋናነት ስ በአንድ ባውል ወይም በአንድ ኮንሶናንት ተከትሏት ከመጣ ስ ድምፅ አለው። ወይም ደግሞ በሁለት ባውሎች መካከል በሁለት ባውል ፊደሎች መካከል ከመጣች ስ ዝ ድምፅ አለው። እስኪ እያንድ ባንዱ ከዚህ በታች ያሉ የእንግሊዘኛ ቃላትን እንደ ዋና ወይም እንደ አስረጅነት እንመልከት። እሺ አሁን እዚህ ላይ የጻፉላችሁ እቺ ምን ይላል? ኤስ ዩ ኤን ሰን ሰን። ስለዚህ ስ ድምፅ ነው ያለው ወይም ሰን የሚተካ ድምፅ ነው ያለው ማለት ነው። ሰን ስንል የሰ ቤተሰብ ነው ያለው ማለት ነው። ሰን ሰን ብለን እናነበዋለን። ኤስ ተከትሎት የመጣ ቫውል ዩ ነው። አንድ ቫውል ነው የተከተለው ወይም ኤስ በዚህ በኩል የተከተላል ሌላ ነገር የለም ማለት ነው። እሺ ኖዝ 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 ይሄ ምን ድምፅ ኖረው? ዝ የሚል ድምፅ። ለምን? እቺ አሁን እቺ ኤስ ፊደል በማን በኦ እና በኢ መካከል ስለመጣች ኖዝ 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 ዝ ዝ የሚል ድምፅ ነው ያለው ማለት ነው። እሺ እቺ አሁን ሲ ሲ ሲ። ስለዚህ የሰ ቤተሰብ ነው። ድምጿ እንደ ሰ ቤተሰብ ነው የምትጠራ። ስለዚህ ስ ድምፅ ያላት ተብላ በሰ ቤተሰብ ወይም በሰ ቡድን ትታወቃለች ማለት ነው። ስለዚህ ደግሞ አር ኦ ኤስ ኢ ሮዝ 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 ዝ የሚል ድምጽ ያለው ሮዝ ሮዝ ሮዝ። እሺ ደግሞ ቢ ዩ ኤስ። አሁን እዚህ ላይ ምንም ቫውል በዚህ በዳር በኩል የተከተላት የለም። ኦኬ ባስ 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 በስ በስ ብለን እናነበዋለን። ይሄ ደግሞ ኤል ኦ ኤስ ኢ ሎዝ 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 ብለን ዝ ድምፅ ነው ያለው ማለት ነው። ስለዚህ በዚህ በኩል ያሉት እነዚህ በሙሉ ሰን ሲ ባስ ስ ድምፅ ነው ያላቸው። እነዚህ ደግሞ ኖዝ ሮዝ ሎዝ። እነዚህ ደግሞ ዝ ድምፅ ዝ ዝ የሚል ተመልከቱ። ደግምላችኋለሁ። ኖዝ ሮዝ ሎዝ ዝ ዝ የሚል ድምፅ አለው። እነዚህ ደግሞ ሰን ሲ ባስ ባስ። ስለዚህ ስ ድምፅ አላቸው ማለት ነው። ስለዚህ እነዚህ ነገሮች በትኩረት በጥንቃቄ እስከመጨረሻው ማየት አለብን ማለት ነው። በጣም ብዙ ጊዜ አስቸጋሪ ፊደሎች ናቸው። እሺ እቺ ኤስ ኤ ኤል ቲ ሳልት ኤስ ሰ ድምፅ ነው ያላት ወይም ስ ድምፅ የሰን ቤተሰብ ያላቸው ናቸው እነዚህ በሙሉ። ሳልት ሳልት ሳልት። ደግሞ ክሎዝ። አሁን እቺ ኤስ በኦ እና በኢ መካከል ነው ብዙ ጊዜ ከተገኘች ምን አይነት ድምፅ አላት? ዝ የሚል ድምፅ ወይም በሁለት ቫውል በኢ እና በኤ መካከል ሊሆን ይችላል። በዩ እና በኤ መካከል ሊሆን ይችላል። በሁለት ቫውሎች መካከል ከመጣች ዝ ድምፅ ያለው ክሎዝ። ኦኬ እቺ ደግሞ ኤስ ኤ ኤን ዲ ሳንድ ሳንድ ሳንድ። ይህ ደግሞ ዚዝ 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 ብለን እናነባዋለን ማለት ነው። እሺ ኤስ ኤ ኤስ ቲ ኤ አር ስታር 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 ስ ስ ስ ሳንድ ሳልት። እነዚህ ደግሞ ክሎዝ ዚዝ ደግሞ ፓውዝ 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 ፓውዝ። በጣም ጥሩ። እሺ ወደሚቀጥሉት እንሄዳለን።
የሚቀጥለው ደግሞ ኤስ ቲ ኤ አር ቲ ስታርት ስታርት ስታርት። ይህ ደግሞ ቺዝ 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 ቺዝ። ስለዚህ ሲ ኤች ኢ ኢ ኤስ ኢ በሁለት ባውሎች ይችም ባውል ናት። ይችም ባውል ፊደል ነች። በሁለት ባውል ፊደል መካከል ኤስ ከመጣች ችዝ የሚል ድምፅ አለው ማለት ነው። እሺ ቀጥሎ የምናገኘው ኤም አይ ኤስ ኤስ። ስለዚህ እነዚህ ፊደሎች ባውል አልተከተላቸውም ማለት ነው። በመሃል ላይ ባውል አላቀፋቸውም። እዚህ ሜስ 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 ብለን እናነባዋለን። ደግሞ ቹዝ 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 ብለን ሲኤች ኦ ኦ ኤስ ኢ ቹዝ ቹዝ ብለን እናነባዋለን። ደግሞ ኤል ኦ ኤስ ቲ ሎስት ሎስት ሎስት። ደግሞ ኤክስፖዝ 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 ኤክስፖዝ። ስለዚህ በዚህ ረድፍ ያሉት ስ ድምፅ ነው ያላቸው። በእነዚህ ረድፍ ያሉት ደግሞ ዝ ዝ የሚል ድምፅ ስላላቸው እናንተ በጥንቃቄና በትኩረት አንዴ ደግምላችኋለሁ። ስታርት ስታርት ሚስ ሚስ ሎስት ሎስት ስ ድምፅ ነው ያላቸው። እነዚህ ደግሞ ቺዝ 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 ቹዝ ቹዝ ኤክስፖዝ 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 እያላችሁ እነዚህ ነገሮች በተከታታይ በመደጋገም እና እንደዚህ አይነት ነገሮችን በተደጋጋሚ እልክላችኋለሁ። በትኩረት ማየት አለባችሁ። የዛሬ ቆይታችን ይሄን ይመስላል። እናንተ በየትኛውም ቦታ ሆናችሁ መማር ከፈለጋችሁ ስልካችን እዚህ ላይ ተቀምጧል። በኢሞ፣ በዋትሳፕ፣ በቫይበር፣ በቴሌግራም፣ በጉግል ሚት እናስተምራለን። በመረጣችሁ ሰዓት በየትም ቦታ ሆናችሁ መማር ትችላላችሁ። ስለነበረን ቆይታ አመሰግናለሁ። መልካም ቀን